Where are you eating? Where are you eating? Big Bro! ሰማሹ Big Bro! What's up? ምን አብ እኔን ነው ማለት ነው አብጀቡት አጀበይ ያቺ ማን መናገርሽ የለም ምን ትላለች እንዴ ደሞ አጀብ አይደለም አብጀ ነው ሄይ ደሞ ጣሳሽን ዘግጠሽ እዚህ አፍጠሻት ምን ትላለች እቺ አብጀሙት አበጀ ይሙት አረኔ ወዴት በወዛባ አደናግሮ መግባትም የለም ለወይ ደንቡ አደረሰች አልገባኝም ደሞ ምንድነው ደንቡ አስጥቆ ተነጋግረን እንዴት ነው የማይገባሽ ፈታሻለ Are you kidding? ስማ ይሄ እኮ ቤታችን እኮ ነው አሃ ቤቱ ማኛም ቤት ነው ምን ይላል በላሳለፈን ገብተን እንረሱበት እኔ እኮ አትግባ አላልኩም ተፈተሹና ገብታችሁ ለሽ በሉ ቆይ እዚህ ቤት ከመቼ ጀምሮ ነው ፍተሻ የተጀመረው አዎ አይ እንግዲህ ነገርን ተስሩ መጀመር ጥሩ ነው ሴትን ይሄ ቤት ስገባ ተሰፍሬ ተለክቼ ልኬታዬ ታውቆ ባህር መዝገብ ላይ ተመዝግቤ አጎት የሚባሉ ጉድ ለመጠበቅ ነው የገባሁት ታጋሽ ምናሉ እኛ አጎት የሚባሉ ጉድ መጨረጫ የላቸውም ፉልኪት ቢጤናቸው ከቃጋር ተደባልቀው ከሰው ጋር ተደባልቀው ሰው ሆኖ ሊወጡ ሊገቡ ስለሚችል ማናቸውም ተይየት የሚገባና የሚወጣ ነገር ሁሉ ተፈትሾ መውጣትና መግባት አለበት ብለው ጥብቅ መመሪያ አስተላለፉ ታዲያክቼ እስካሁን ድረስ ለምዶብኝ ይኸው ስፈትሽ እኖራለሁ ባይዘው ጨዋታን በጣም ወድጄልሃለሁ ህድባክን የበሰራ ጨዋታ አላውቅም እንዴ እኔ ቀኑን ሙሉ እንቅልፌን ትቼ ተወዝፍ የሙለው እኮ ለሰራ ነው ይልቅ ጊዜያችሁን አታባክኑ አባቢ ነገራለች እቺ እንዴ ኋላ አንድ ችግር ቢከሰት ኃላፊነቱን ሳኪ ይወስዳሉ ውርድ ተራሲ ግቡን የምን አገባ እሺ ደሞ ምን ፈልግ አረ በፍጥረሽ አንቺ አላልኩም እንዳልክ አሁን ቅድም የተናገርካት እንግሊዝ አፍ መሆኗ ነው የትኛዋ ነች ደሞ ወዛቧ ወሳፏ እንግሊዝ አፍ ናት አይ አንተዬ እንደው ተናቀሯ መቅለሏ እንደው አበጀሙት አትጠፋኝም እንደው ቀኑ ሙሉ ስምነሸነሽባት ነው ሙሉ ወዛብ አጥንቶ ተሞታል የቀና ብዙ ያወራል ደረጃ እንደምቀናበት አጥቼ ባንቺ ስቀና ይልቆድ ያጨርሽና ነይና ስራውን አግዢኝ የቀርታ የኔም ቤት ስራዬን በጊዜ ጥንቅቅ አድርጌ ጨርሻለሁ አሁን ሰዓቴ የጥናት ነው ስሚ እኔ እንደማንም እንዝላል ደረቅ ዳቦ ሳኝ ካሉልም እሺ ሁሉ ነገር በፕሮግራም ፕሮግራም የኔላ እንግዲህ ተማርሽም አልተማርሽም ፕሮግራም አልሽም አላልሽም እንደሆነ ለዚህቹ ነው አይደል ከዚህች አታልፊም እድሜ ለዘሩ ሞላ ደግሞ እቀረድዷለሁ ወጣ እንደው ከይ ምን እንኳን ተው ትሻለኛለህ ወዛ እቺ ደግሞ የተማት ዘፈነች መቼም ኤፍኤም ላይ መሆን አለበት አረ በተማረ ሰው ጋር አለመዋል ችግር እናንተ ሁለት ሰዎች ለምን አትተውኝም አንተ ደግሞ በየትኛው ተማሪ ቤት በር ላይ አልፈ ነው እንዲህ የምትለው ኦሬ ደረስኩበት ራሱ ትምህርት ነው እንጂ በስሬ የገባው ፈሰሰብኝ ተንፎለፎለብኝ ምን አገኘህ ከዚህ ወዛጥዷ ወዛሬ ረሳት እኛ እኮ ደግሞ ተዘራችን እኮ ነው አንድ ጊዜ ዙስ ተመዘገበ አይደለ አበቃ እኮ ምንድነሽ ጌታ አገኛት ቢግ ብሮ ነው ያስጠናኝ የማን ነው ደግሞ ቢላ ቢሮ ረጀረጀ አንቺ ሴት የሰው ነገር አታጣሚ ባክሽ አታማሲ እንዴ ባይሆንም ማታውቂውን ነገር ጠይቂ ከሚያውቁ ሰዎች እንዴ እንጂ ዝም ብለሽ በሰው እውቀት ላይ ዘለሽ ፊት አትበይ እናቴ ትርፍዬ እኔ እውነቴን ነው ትርፍዬ ወልሽ አለማወቅ እኮ ምንም አያሳፍርም እኛ ጠይቀን ተምረን ነው ለይሄ ደረስነው ጠይቀን በደንብ በርግና እናስረዳሻለን ደው ወገኛንሽ አሁን እሱ ያለው ምኑ ገብቶሽ ነው እንዲምትዩ ቢሮና እንግዲያው ብለሽ አድምጪኝማ ቢሮ ማለት ወንድም ጋሼ ማለት ሻሽዬ አንቺ ሰምተሻል እንዴ ታደሳከየ አይ ቀለም መቅመስ ደግሞ በአንድ ጊዜ ለቀም አድርሻት አይደል እከየ እስቲ አሁን እቺና አዲሷን ንገረኝማ ደግሞ ወዛ ደንዋ እኮ ምንድነው እስቲ ንገረኝ አዎ እንዲህ መጠየቅ አግባብ ነው እንግዲህ ልብ አድርጋችሁ ስሙ ቋንቋ ማወቅ ጥሩ ነው ወንዝ ያሻገር ሲዛ መቀባጠርን ተውና ትርጉሙን ተናገር እኔ ነው አዎ አንተ ነው ትርጉሙን ተናገር
ያለመማርኩ ትርጉሙን እኮ ነው የነገርኩሽ። ትርጉም ወዛብ ማለት እኔ ነው ማለት ነው። አይ ወግቲ እንዴ እኔ ነው ለማለት ደግሞ ያገሬ ቋንቋ አነሰና በሰዋፍ መቀባጠር ዕውቀት ተባለልኝ። ይልቅስ ማጥናት ለለት ጉርስ የሚሆንህን ቢርብህ አብሉኝ የምትልበትን ቢጠማህ አጠጡኝ የምትልበትን ነው ወገኛ። እንደው ዞረሽ ሰውርሽ ላይ ነው ማጥኔ እከይ እሷን ተዋት ታምንሽክ። አንተ ግን ዕውቀት የሚቀሰመው እንደዚህ ቀስ በቀስ ነው። እሺ ይልቃውን ቶሎ እያልክ ታፍታታቸው ለቀም እያረክ መዝግብ። መዘናጋትም የለም አቦዝንም አይዞሽ። ያው ለቀም ቀብ ነው እንጂ ደግሞ የሚቸግር ነገር ታለ ደግሞ እኔን ጠይቀኝ በደንብ አድርጌ አስረዳሃለሁ። እቺ ደግሞ ደርሳ አስረጅ ትሆናለች። ምን ትላለች እቺ? ገና ትላንትና ከትላንትና በስቲያ የትምህርት ቤት ደጃፍ ስለደረገች ልቅ ይሆንሽ መስለሻል እንዴ? ምን ትላለች እቺ? ደግሞ እኔ ከደከን ማንቺ ሮት በብልጠት ሆነ በጉልበት ሁሌም ኮንድ በላይ አበጀ መረዳት አቅቶኝ አንቺ የምታስረጂ ወዛት ዋዩ ጌት ዋታ ዋዩ ዛብ ዋዩ ጌት እሽከ ወዛት ጋሽ እኔን ነው እርሶም ያውቃታል እንዴ ጋሽ? ለነገሩ እኮ እዛች አሜሪካ የምትባል ጉድ ድረስ ሄደው ተደከሙ አይቀርችን ታላወቁማ። እኔን ነው አረ ደከማት ጋሽ። ምን ዋና የደገምኳት እከ ወዛቷን ነው። አረ ወዛት ማለት በእንግሊዝ አፍ እኔን ነው ማለት አይደለም ማለት ነው። አለዛ አቤት ካልጠፋ ነገር ይሄንን እንደዚህ አወለጋግደውና አመሰቃቅለው አስተማሩ። አናው ነው እንጂ ነገሩኝ መግቢያውን። ስማከ ወዛት አንተ ስነስርዓት ምን ነው እኔ ነው አትበልብኝ። አንተ ምን ይላል ይሄ? ይሄ ከእንዳልክም ከይበቃልም ዝም ብሎ ቃላቶች እየሰበሰቡ እያወለካከፉና እያወለጋገዱ መናገሩ ዕውቀት አይደለም። ጋሽ ዕውቀቴንማ አጣጥሉብኝ እንዴ? ዝም ብለህ የምነግርህን ነገር ስማ። ዕውቀት መሰረት ያለው ነገር ሲሆን ነው ጥሩ። ዝም ብለህ ቃላት ከምትለቃቅም ይሄ የሰፈረብህን የእንቅልፍ አዚም ወዲያ ገፈህ ጥለህ ለነገ የምትለወጥበትን መንገድ አጥና። ወይ ካልሆነ እንደ ሻሼ ትምህርት ቤት ሂድ። እንዴ ጋሽ ሆኗል እንዴ? አበስ ገበርኩ ተስፋና እኔም አስረግጬ ነግሬዎታለሁ እንዴ? ደግሞ እኔ በማይመጣበት አይምጡብኝ። እኔ ባይኔና መንቅልፍ የሆኗል እንደው የቀረው ቀጠንቀር ብሎ አይቀር እንጂ በእንቅልፍ የሚመጣብኝ እኔ አልደራደርም እንዴ? በል እንግዲህ ዋዛብ እኔ ነው ያልክ ተኝተህ ክረምበት ገልጃጃ። ዋዛብ እኔ ነው ቁረጭ ምንድነው ቤቢ? ወይ በውሃ ወይ በምን በኩርኩም እናርገው? እኔ እኮ ሰለችኝ። አሮ እቹት ልጅ ጆከሯ ቤቢዬ አራዳ ልጅ ስላልቻልከኝ እኮ ነው። እኔ የምልህ ሰው what's your plan? አንቺ ማሸነፍ ነው። ሌላ ማን አለ ብለሽ ነው? I mean about your life. Okay. ከግራጁዌሽን በኋላ ምን ለማድረግ አስበሃል? እቺ ብትን ወይ የምን ብትን? ቋንተ ልጅ መበተን አይሰለችም እንዴ? እየተማርክም ብትን ተመርቀም ብትን እንዴ? ዘላለምን ሙሉ በዘርሞን ላይ ገንዘብ ስትባተለት ነው እንዴ? ወገኛ አንተ አላር እንደ 10ኛ ክፍል ባደረሰበት ጥቃት አማካኝነት መንቆራጠጥ የማይሰለች? አሁን ከኔ ጋር ወሬውን ተውና ከዚህ ተነስተ ዘርስ ታንጎራደን። ዳይ ባለ ጉዳይ ሂድ። ኦኬ ብዬ ንገረኝ። ብትን ማለት ምን ማለት ነው? ስቀልድሽ ነው ቤቢዬ። ከግራጁዌሽን በኋላ ጌዳውን የለ አስረሽ ምቾ የለ ኢዜ የለ ፓፍ የለ ስኬምፍ የለ ቀጥታ ወደ ስራ ደግሞ አድርገህ ፕላን አድርገህበታል ማለት ነው። ከእንዳልክ ጋር ተነጋግረን ምን የመሰለ የቤተሰብ ቢዝነስ ልንከፍት ነው። በቃ ዘሂልተን ፋሚሊ በይል የኢትዮጵያን ቢዝነስ ተቆጥ ነው። that's good. በ26 ካርታ መጫወት አይከብድሽም ቤቢዬ? ይከብድሻል። እሺ ጣላ ታዲያ ይሄው ላይ ቢሰሞኑ ምን ሆኖ ነው እንጂ ደግሞ እማታመጪው ነገር የለም። ቢ ደግሞ ምንድነው? እየፈለገ ነው። ምን ጠፋበት? ስትራሱ አልገባኝም። እንጂ ርስቴ ነቻ ከባድ ሆምወርክ የሰጠችው። ይኸውልሽ ማትሪክ በመውደቁ ሲበሳጭ ሰው የሚኮነው በትምህርት ብቻ አይደለም፣
ሌላም አማራጮች አሉ ወደ ውስጥ ስመለከት ነው ወደ ውስጥ ሳይ የሆነ ታለንት ይታየኛል እሱን ፈልገው አለችው ይኸውልሽ እሱን ፍለጋ ከዚህ እዛ ይቋጥነልሻል ወይኔ ሲያሳዝን እና እስከ ዛሬ ድረስ ራሱን ፈልጎ አላገኘው ራሱን እንዳገኘው እንዲንቆራጥ ታገኘዋለሽ ቢ አንተ ቢ በዛብህ ምን ነበር አይዞ በርታሽ በጣም ባድርገህ ፈልገው ማንን ራስን ነው ታገኘው ደግሞ ለኔ ንገረኝና ደግሞ እንዳይጠፋብን በደንብ አድርገን እናስቀምጣለን እሺ አመሰግናለሁ Don't give up my brother ስነስርዓት አልደረስኩባችሁም አትድረሱብኝ ምን አጠፋው ቤቢዬ ችግር አለ እንግሊዘኛ ሲቀላቀል ይቮምተዋል የኔ እኮ የሰደብሽው መስሎት ሊሆን ይችላል በጣም BA don't worry I promise you'll survive Hey Ababi Anta Ababi Babe Anta babe What's up በዛብህ ያፈጥብኛል ቴክ ኬር አለ ቴክ ካለ ቀጥሎ ማነቅ ስለዚህኛ ዝም ብለን ወደ ማፕ ሪዲንጋችን ካርታችንን ብናነብ ይሻለናል ዳይ ሂጂ ታይ እስካሁን ሳንኮኮ የት ነው ወዛፕ ዋት የለም ወጥ የለም ያውልሽ እንግዲህ አሁን ጀምረሻል አይደል እየተማርሻል ወደፊት ይገባሻል ያለ የታለው ወቀት ነው ጨዋታውን በኬላሽ መርሸውና እኔ ምንሽ ቤቢዬ ወይ ቤቢዬ አንድ ጥያቄ ልጠይቅሽ ሙች አትደብቂ እኔም ብደብቂ ምንም አትጠቀሚም እንደው ከአሜሪካ ነው የመጣችሁት ምን ነው አይ አይመስለኝም እኔ ዲያስፖራ መሆናችሁን እንኳን እየተጠራጠርኩ ነው እንዴ ምንም እኮ እንቅስቃሴ የለ ወጪ የለ ገቢ የለ ኧረ እንዴ ወጣ ብለን አየሩን ሾፍ እናርገው እንጂ እንዴ አየሩ እኮ ዘንድሮ እንደ ጉድ ነው የሚቀያየረው ቤቢ ሙች እኛ ሞተን በተን እንበል እናት አልገባኝም የት ነው ወስደንም በተናችሁ አዝናኑን ሰው አርጉና አትቀርቅሩት መንዝሩት እንዴ ካልወጣ እኮ አይተካም እሺ ብዬ በቃ ፕሮግራም ይዘን አንድ ቀን ወጥተን እንዝናናለን እሺ አንድ ቀን ማንም ከፈለጋችሁ አዝናናችኋለሁ እሺ ዛሬን ተይው ይኸውልሽ ከነገን ጀምርና መደዳውን በተን እንበል አዲስ አበባ ላይ በእና ኦኬ በቃ ከቤብ ጋር ተመካክረን አብረን ወጥተን እንበታተናለን ይመችሽ ቤቢ የመጪቱ ያራዳ ልጅ እኮ ነሽ ደግመሽ ደጋግመሽ በመጣሽ አይ ዲያስፖራ አበጀሙት ለየታለ አንኮት ስትበለጡ አትወዱ መቼም ሃይ ጋይስ what's up my dear ቤቢዬ እየተፈለጥሽ ነው እንዴት ነው አይ ከቤቢ ጋር ካርታ እየተጫወትን ነው ይብቲ ጭውቴው በ20 ቤቢዬ የገባት ነች እሺ አራዳ ጭስ ዲያስፖራ ነች በቃ አሁን ፊልም ታቃጥያለሽ ቀዩን ተጫኙ ፕሬስ አርጊው ቀዩን ባል እስኪ ተጫወቱ መቼም ቤቢ ዛሬ በግል ላይ ተገኝተሽ ይቤን ጥሎብሻል ብርታቱን ይስጥሽ እሱን እንደውም እኮ ያልቻለኝ እስካሁን 2 ጊዜ ነው ያሸነፈው ታዲያ ቀጣጣችኝ ግድ የለሽም ቤቢዬ ትንሽ ብቻ ታገሺ ሲነሳበት በመደዳ ይከታተፍሻል የኔ ወንድም እንኳን እቺን ታክል ፊት አግኝቶ ብቻ ሱርዳሽ እሺ ካውካዋ ምን እቺ አይ ቤቢዬ ስንት ነበር ያሸነፈ 2 ጊዜ ቀጠቀጥሽኝ አስርሽ እንደገረፍሽኝ ነው የምቆጥረው አስማልሽኝ እኮ አንቺ አይ ቤቢዬ እኔ ምንሽ ቤቢዬ አብሪ ኖርሻል ለምን ፈለከው አንዳንድ እነዚህ ለኮፒ ለምናምን ያስፈልገኛል ለጥረዛ ምናምን ካምፓኒያችን ሲከፈት እኮ ሰራ አድርጌ መልስልሻል በጣም የምትቸኩይ ከሆነ ደግሞ የጠበበኝ ጫማ ላይ ለቆራሌው ድሬው ይከፈልሻል ኦኬ እንዲሁ ሰጣ እንዲሁ ያለ ምንም እንትን አይ ቤቢዬ በጣም ይመችሽ ወይ አራዳ እኮ ነሽ ያራዳ ልጅ እንዳልክ እኮ ዝቋል ሞች አንቺን አብሷል በቃ እንደዛ ከሆነማ 2 ይቻልኩ ማለቴ 220 ሲደመር 40 ሲምፕል አይ ብዬ አንዴ 20 ነው የሚያስፈልገኝ ብላል ስለዚህ $20 ብቻ ነው የምሰጥህ ያ $20 ብቻ ዶላር መተውት ስንት ብር እንደሆነ አይ ቤቢዬ ጭስ እኮ ነሽ
በቃ እዚህ አካባቢ አየር የሚይዙ ጨዋታ ዳይቨርት የሚያደርጉ ሰዎች ስላሉ ቦርሳሽን ላምጣልሽ። ኧረ ይሻልሽ አንቺ ብሎ ዋትስአፕ ብሮ ሰሞኑን እኮ በዋትስአፕ ልትገሉን ነው። ግቢውን በሙሉ እኮ በዋትስአፕ አጥለቀለቃችሁ። ምን አለ ከሌላው ለቀቅ ብታረግብን ከቻፑ አይደል? አዎ እኔ ምን እንዴ ነው ምኑ ዋትስአፕ? ኧረ ባለ ዋትስአፕ እኮ ሰላምታ ነው ማብዬ። ትምሩ ምናምን እንዴት ይወጣል ማለት ነው? እኔም ቸክዬ እሱም ቸክሎ ተቸካክለናል። ባዋሪ በርቺልኝ ሲሲዬ። ያው አንቺ ብቻ በደንብ ጎብዥልኝ፣ ትምሮሽን በደንብ ቸኪልኝ። ከዛ በኋላ በቃ የምትፈልጊው በጀት ይለቀቅልሻል። የምትፈልጊው ስራ በደንብ ትሰራለሽ። ሙች ይለቀቅልኛል እንዴ? በሚገባ እስቲ እዛ ድርሰን። አየሽ ማብዬ፣ ሁሉም ነገር በፕላን ሲሆን ጥሩ ነው። ባለፈው ታስታውሻለሽ አይደል? ምን እንደሆንሽ እንደዛ በስሜት ተነሳስተሽ ምን ያህል ብር እንዳጠፋን ታውቂያለሽ አይደል? እናንተን የሚያሳስባችሁ የባከነው ብር ነው አይደል? ኖ ገንዘቡ አይደለም ማፍዬ። ያንቺ ጊዜሽስ ታይምሽን እኮ ስፔንድ አድርገሻልና እድሜሽም እኮ ነው የሚያሳዝነው። ህልሜስ ታላቅ የጥበብ ሰው፣ ምርጥ ተዋናይ፣ ደራሲ፣ ዳይሬክተር፣ የፊልም ፕሮዲዩሰር የመሆን ህልሜስ? እሺ ውስጥ የሚፍለቀለቀው ጥበብስ? አይሽ ማፍዬ፣ ባይሆን አንቺ እንዳልሽው በጅምላ ሳይሆን ያው በችርቻሮ ያረግሽ ብታረግ ይሻልሻል። ማለት አልገባኝም። ቆይ ማፍዬ፣ ትወናውንም ዳይሬክቲንጉንም ድርሰቱንም ፕሮዲዩሰርነቱንም ሁሉን ነገር ባንዴ መሸከም ቆይ አይከብድሽም? ምክንያቱም አም ሲሪየስ ማፊ፣ ቀስ ብለሽ ሁሉን ነገር በሂደት ማሳካት ትችያለሽ። ከሚማርክሽ ሰውም ከሚዋጣልሽ ተነስተሽ ቀስ ብለሽ በሂደት ማደግ ነው የሚሻለው። ያለበለዚያ እኮ ተሰናክሎ ራሱ መውደቅ አለ። አየሽ ማፍዬ፣ መጀመሪያ በደንብ ወጥረሽ ተማሪና ጥሩ የቢዝነስ ፕላን ታወጫለሽ። እኔና አንቺ ተመካክረንበት ከዛ በቃ ወደፊት ነው ወደፊት ማፍዬ። ያው እኔ ወንድምሽ ደግሞ እንዳደውልሽ ታውቂያለሽ አይደል? ሁሌ ቴንኪው እኔ ወንድም። መልካም ማፍዬ። ያው ከመሄድ በፊት ደግሞ ቁጭ ብለን በደንብ እናወራበታለን። እሺ ባባይ ማፊ። በል ወደታች ወረድ በልና ደግሞ ዋትስአፕ በላቸው። ዋትስአፕ ባባቢ አላልኩ? ዋትስአፕ ባባቢ። ዋትስአፕ ቢግ ብሮ አሜን ቢግ ሳን እኔ ምሮ ባቢ የዚህ እከደከ የሚሉትን ሰውዬ ግን አንድ መላ መስጠት አቃተ። ምን አለኝና እንዳል ቢኖረኝ ካንተ ከልጄ ደብቃለሁ ውልቅ አርጌ ነበር የምሰጠው ግን የለኝም። ምንድን ነው የሌለ? መላ ኧረ አባቢ አትቀልድ እንዴ! ይሄ ሰውዬ ምንድነው ሰው በገባ በወጣ ቁጥር የሚያስቸግረው? ቤቢ የራስኩ በጣም እየተጨነቀችብኝ እኮ ነው አባቢ። ቤቢ የተጨናነቀችብህ? አም ሲሪየስ አባቢ። እንዴ ወይ ከመቼ ወዲህ ነው መኖሪያ ቤት ፍተሻ ደግሞ የተጀመረው? አይሱ እንኳን እኛ ቤት መመሪያው ከወጣ ሰንበት በት ብሎ ተው አባቢ፣ ታሪካዊ ማብራሪያውን በደንብ አድርጎ ነግሮናል። በጠራራ ፀሐይ ቤቢዬ ምን እያደረገች እንደነበር ታውቃለህ? በዛ ሰዓት በጣም ደክሟት ትከሸለውና ተኝታ ነበር። ቤቢዬ ወይ በየትኛው ሀገር ነው መኖሪያ ቤት ውስጥ ፍተሻ ያለው ነው ጥያቄ። እኔ ደግሞ መልሴ እዚህኛ ቤት ነው። ኧረ አባቢ በዘሩ ሞት አትቀልድ እንዴ! ደግሞ ራሱ ነገሩኛል አንተ ነህ ይሄን መመሪያ መጣው ብሎ። ትንሽ አጠር ያለ ማብራሪያ ትሰጠኛለህ? ለማብራሪያው እንኳን አዛሉ ትሻል ነበር። ቢሆንም አጠር ያለ ማብራሪያ መስጠት እችላለሁ። ምንድነው እከ ሰው ሲገባም ሲወጣም እንዴት ነህ፣ ወዴት ነህ፣ የት ነህ፣ ደህና ነህ ካላለና እንዲው ደበስበስ ካላደረገ ፈጽሞ ስራ የሰራ ስለማይመስለው ነው እንጂ መመሪያው በእርግጠኛ ቤት የወጣው ገና እከ የተቀጠረ ጊዜ ነው። ትንሽ ቆይቷል። ኧረ አባቢ ደስ አይልም እንዴ? በየርንበት ስንፈተሽ እንውላለን እኮ እንዴ! ባንክ ስንገባ ፍተሻ አለ፣ በየመስሪያ ቤቱ ፍተሻ አለ፣ ሞል ውስጥ ስንገባ ፍተሻ አለ። ደግሞ ብለን ቤታችንም ስንመጣ እንፈተሽ እንዴ? ለጋራ ደህንነታችን ስለሆነ አትጥለው። እንደውም እከ እንቅልፋም ነው። ከእንቅልፉ በስተቀር ግን ይሄ የፍተሻ ጉዳይ ለብዙ የጥበቃ ሰራተኞች ምሳሌ መሆን የሚችል ይመስለኛል። እሱም ብሎ ምሳሌ? ቆይ ደግሞ ምን ስለሆነ ነው ምሳሌ የሚሆነው? ይው አንዳንድ ቦታ ለአንድ ሳምንት ያህል ጥብቅ ፍተሻ ያደርጉና ወዲያው ደግሞ ይተውታል። ትንሽ ቆዩና በቃ ዝም ብለው እጅ መጥረግ ያህል እንዲሁ ዳበስ ያደርጉና ቀና ብለው ቀይቱን ጥቁር ሳያዩ ባፍንጫቸው ግባ ይሉናል። ደግሞ ድንገት ሲነሳባቸው ወይ ደግሞ አዲስ ሲቀጠሩ ብጥር አድርገው ይፈትሹሃል። እከ ግን ፍተሻን በተመለከተ ይሄው ከመጣ ጊዜ ጀምሮ እንዳላለ ነው አባቢ። ሌላም ሰው ቢሆን በጣም ይደብር ነገር ነው። ቢቀር ነው የሚሻለው። እንዴ እናንተ ምን ቸገራችሁ? እንደ መዝናኛ ቆጥራችሁ ዝም ብላችሁ ብትፈተሹ። እንደገናም ደግሞ የቤቱ መመሪያ ነው፣ ማክበር አለባችሁ። አንተ ምንድን ነው? አይዞሽ በርታ። ደግሞ ስኬት በትምህርት ብቻ አይደለም። አንተ ጎበዝና ንቁ ከሆንክ በሌላ ሙያ ላይ ብትሰማራ፣ ለምሳሌ
በንግድ ላይ ብትሰማራ በጣም ውጤታማ ልትሆን ትችላለህ። አዎ ዝም ብዬ ሳስብ እጣ ፋንታ እሱ ይመስለኛል። ንግዱ ብታይ ኃይለኛ ቀርቃሪ ነው። ቻፓሲዝ ያባቱ ልጅ እውነት it's okay ብዬ አንተ ምን መስራት እንደምትፈልግ በደንብ አድርገህ አጥናና ንገረኝና እኔና ቤቢ ተመካክረን መንቀሳቀሻ የሚሆንን ነገር እንለቅልሃለን። ቤቢዬ ይህስ ትናገሪ ካፍሽ ማር ጠብ ይላል። ያንን ቋንቋሽን ሳትጨምሪ ዝም ብለን እንነጋገር። እንደዚህ ብናረግ መጀመሪያ ልቀቁልኝና ከዛ በደንብ አድርጌ አጠናለሁ። አይ መጀመሪያ አንተ ምን መስራት እንደምትፈልግ በደንብ አድርገህ አጥና። ይህ ጥናት የሌለበት ቦታ ነው። የት ልሂድ? ምንም ነገር መስራት ከመጀመር በፊትማ በደንብ አድርገህ ማጥናት አለብህ። አንድ ነገር ልንገርሽ፣ አምሬ የምጠላውና የሚጠላኝ ነገር ቢኖር ጥናት ነው። እኔ ጥናት ወድ ኖር 10ኛ ክፍልን ለትንሽ ተንጠልጥዬ ወርቅ ነበር። እውነቱን አይወድቅም ነበር። ቤቢዬ አትድከሚ። እሱና ጥናት ደበኞች ናቸው። በፍጹም አይዋደድም። በቃ ደም ተቀባብተዋል። ሙጭ እንዲህ መሳሪያ ካልተሸጋገሩ በስተቀር አይታረቁ። እንጂ ደግሞ ይሄና እዚህ ነፃ ካርታ ጨዋታ ሰለች። አው ጥናት ከልጅነቴ ጀምሮ አልወደውም። አልወድም እንዴ ምን ላድርግ እንግዲህ ተሰጦኝ ነው እንዴ? what the hell are you talking about? እና ቆይ ጥናት ሳታደርግ ምን አይነት ቢዝነስ ነው መስራት የምትፈልገው? መስራት what's wrong with you? ምንድነው? ምን ፈለክ? ወላ take care